የተወደዳችሁ ኦርቶዶክሳውያን ነጣቂያው የማይገባባት በምን ቋንቋ ልግለጽላችሁ? የእግዚአብሔር ቃል እንዲህ ይላል ነብዩ ኢሳይያስ የአንበሳ ግሳት የእባብ ፉጨት የለባትም ይላል። ጉልበተኞች፣ ኃይለኞች፣ ሴረኞች፣ ደንቋሾች፣ አንበርካኪዎች፣ ተቆጮች የሚያገሱ እንደ እባብ የሚናደፉ አይገቡባትም ይላል። የእረፍት ቦታ ናት ወገኖቼ። እረፍ ምንልባት ለቅሶ ዋይታ ሐዘን የሌለባት በለቅሶ ፈንታ ሳቅ በዋይታ ፈንታ እልልታ በሐዘን ፈንታ ደስታ የሚጎርፍባት ክርስቲያኖች አይናፍቃችሁም? ይናለ ለዚህ ነው የምንሞተው። ካልሞትን ግን ይሄን አናገኝም። ለዚህ ቆሮ ሞት ጥቅም የሚሆነው ወገኖቼ ተረት ያወራውላችሁ እንዳይመስላችሁ፣ ፊክሽን እንዳይመስላችሁ፣ የታየ የተረጋገጠ በጌታችን የተነገረ እውነት እኮ ነው። አታምኑትም? ወርዳለው አለ ወረደ፣ ወለዳለው አለ ተወለደ፣ ተጠመቃለው አለ ተጠመቀ፣ ሞታለው አለ ሞተ፣ ነሳለው አለ ተነሳ፣ አረጋለው አለ አረገ፣ መጥቼ ወስዳችኋለሁ ብሏል። ይሄም የታመነ ነው። መጥቶ ይወስደናል። ምን ያጣብቀናል ከዚህ ዓለም ጋር? እንዲያ ያለ ቤት እያለን እዚህ ባለው በሰራችሁበት ቤት ተጣበቃላችሁ። ምዕመናን የደንቆሮ ጆሮ የሚከፈትባት፣ ዲዳ ምላስ የሚዘምርባት፣ አንካሳ እንደሚዳቋ የሚዘልባት ቤት እኮ አለች። ህመም የሌለባት ማትታመሙባት ማንታመምባት የምንሞተው እንደዚህ እኮ ሳንታመም እኮ ለመኖር ነው። ምዕመናን የእግዚአብሔር ቃል እንዲህ ይላል በዚያ የሚኖር ታምሜያለሁ አይልም ይላል። ህመም ያበቃል። ሐኪም የለም፣ ኤምአርአይ የለም፣ ሲቲ ስካን የለም፣ የካንሰር ሴሎች የሉም። ዓለም የሚፈበርከው በላብራቶሪ የሚያመርተው ኮቪድ የለም። አሁን ደግሞ እናመርተዋለን የሚሉት ሲርስ 2025 አይኖርም። የዓለም ይናፍቀናል። አትጣበቁባት፣ በጣም ለጥ አትበሉባት፣ በጣም አትስገብገቡባት፣ በጣም አትደነቁባት፣ አጣኋት ብላችሁ ደግሞ አትዘሩባት፣ ጎደለብኝ ብላችሁ አታጉረምርሙባት። ይልቅ የሰማዩ እንዳይጎድልባችሁ ተዘጋጁባት። እሷን ተስፋ አድርጋችሁ ደስ ይበላችሁ እንጂ ወገኖቼ። መታመም የሌለባት አሸባሪ ማይገባባት፣ ልትቀሙ ሽብርተኛ ማይገባባት፣ አደጋ ጣዮች ማይገቡባት፣ ሴረኛ ፖለቲከኞች ማይርመሰመሱባት፣ መሳሪያ ማይት የመሳሪያ ድምፅ ማይሰማባት የሰላም ሀገራችን ሊቀ ሐመራ የመርከብ መሪዋ የሰላሙ ጌታ የሆነላት ይህችን ከተማ ትናፍቁ። ለዚህ ከተማ ተዘጋጁ ምዕመናን። ሞትንና ትንሣኤን ስናስብ ይሄን ሁሉ እኮ ነው የምናስበው ወገኖቼ። ቦኮ ሐራም የሚባል የናይጄሪያው ማይገባባት፣ አይኤስ የሚባለው የምስራቅ መካከለኛው ምስራቅ ማይገባባት፣ ማንም ማይገባባት ይህችን ከተማ ትናፍቁም ክርስቲያኖች። ተረት እያወራው መስሏችሁ ነው? የሆነችው እኔ ከምናገረው በላይ ህሊና መርምሮ ያልደረሰበት ቃል ገልጦ ማይበቃው፣ ቅኔ የማይበቃው፣ መጽሐፍ የማይበቃው፣ መዝሙር የማይበቃው፣ የሰው ልብ አስቦት የማያውቀው፣ በሰው ልብ ያልታሰበ፣ በሰው ጆሮ ያልተሰማ እውነት ነው ይሄ እግዚአብሔር ቃል የሰፈረው። ታዲያ ክርስቲያኖች እዚህ መቅረት ትፈልጋላችሁ ወይስ ለዘላለም ከእሱ ጋር ለመሆን ለመሄድ ትፈልጋላችሁ? እስኪ ጠይቃችሁ። አንድ ውድ የሆነ ዕቃ በጣም ብዙ ወርቅ በሉት እጅግ የከበረ ዋጋ ያለው በምድራችን ላይ ሊሆን ይችላል፣ ሌላም ሊሆን ይችላል፣ እኔ ማላውቀው ውድ ነገርም ሊኖር ይችላል። እሱን ይዛችሁ ታንኳ ተሳፍራችሁ፣ ጀልባ ተሳፍራችሁ፣ መርከብ ተሳፍራችሁ በባህር አቋርጣችሁ አንድ ወደብ ልትደርሱ ጉዞ ጀመራችሁ ልበል። በሞቴ ስሙ
ያን ውድ ዕቃ ይዛችሁ እየተጓዛችሁ ባህሩ ላይ ማዕበል ቢነሳ ንውጽ ውስጥ ቢነሳ ንፋስ ቢነሳ እናንተ ምንድነው የምትፈልጉት? በዋናነት ምን ትፈልጋላችሁ? ውድ ዕቃ ይዛችኋል። በባህር መሻገር ጀምራችኋል። ባህሩ መካከል ላይ ስትደርሱ ግን ኃይለኛ ንውጽ ውስጥና ንፋስ መርከቢቱን ያናውጻት ጀምሯል። አንድ ነገር ብቻ እንደምትፈልጉ አስባለሁ። ምን ታስባላችሁ? ምን ሱማ መዳን ነው። ግን ምን ታፈልጋላችሁ? በእርግጠኝነት ተሻግራችሁ ወጀባችሁ ላይ ማረፍ ትፈልጋላችሁ። እውነት አሰብ ሌላ ምንም ነገር እንደማትፈልጉ አውቃለሁ። ያንን ውድ ዕቃ ይዛችሁ ወጀባችሁ መድረስ አላማችሁ ብቻ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን ይሄ ዓለም ባህሩ ነው። ንውጽ ውስጣው ንፋሱ ማዕበሉ ምን ይመስላችኋል? ጽድቃችሁን፣ ቅድስናችሁን፣ ንጽህናችሁን፣ እውነታችሁን፣ ሃይማኖታችሁን፣ ማዕተባችሁን ሊያስክድ የሚችል ንጽህናችሁን በርኩሰት የሚቀይር ታማኝነታችሁን በክደት የሚለውጥ ብዙ ማዕበልና ንውጽ ውስጣ እንቁ የሆነው እኮ ይሄ ልባችሁ ሃይማኖታችሁ ነው። እሱን የሚያስክድ እንኳን ቢመጣ ባህሩ ላይ መቆየት ትፈልጋላችሁ? ያቺን ሀብት የያዘ ሰው ባህሩ ላይ መቆየት እንደማይፈልግ ሁሉ ከባህሩ ቶሎ ተሻግሮ ወደቡ መድረስ እንደሚፈልግ ሁሉ ሃይማኖቴን ከምክድ ጌታ ሆይ አንተ ጋር ይዤው ልድረስ ይናፍቃል። ወዴት ለመቀስቀስ? ወደቡ ሄዶ ለማረፍ። አንተን ሳልክድ አንተ ጋር መጥቼ እንዳል ፈጥኜ ልግዘፍ ነው የሚለው እኮ። ፈጥናችሁ ትቀዝፋላችሁ ሆይ፣ ፈጥናችሁ ንስሐ ትገባላችሁ ሆይ፣ ፈጥናችሁ ትታረቃላችሁ ሆይ፣ ፈጥናችሁ ታለቅሳላችሁ ሆይ፣ ፈጥናችሁ ትጸልያላችሁ ሆይ፣ ፈጥናችሁ ትጋደላላችሁ ሆይ፣ ፈጥናችሁ ትቀዝፋላችሁ ሆይ። ጥያቄ ነው። ማይመኑ ያለም ነው፣ እየተናወጠ ነው። ሃይማኖት የሚያስክድ ፈተና አለ። ቅድስናን የሚያጠፋ ርኩሰት አለ። እውነትን የሚያስክድ ሐሰት አለ። የሚያማልን የልብ ምኞትን የአይን አምሮትን የሚስብ የሚያማልን ጉዳይ አለ። ስለዚህ ጉዳይ ብላችሁ እንቋችሁን ማዕበል ውስጥ ትተዋላችሁ ሆይ ሃይማኖታችሁን፣ ምግባራችሁን፣ ትሩፋታችሁን፣ ቅድስናችሁን እዚህ ዓለም ላይ ትጥሉታላችሁ ሆይ ነው ወይስ ፈጥናችሁ መግዘፍ ጀምራችኋል? ፈጥናችሁ መጋደል ጀምራችሁ እስኪ አስቧት። ያችን መርከብ እንዴት በፍጥነት እንደሚቀዝፉ አስቡ። እንዴት እየበረሩ እንደሚሄዱ አስቡ። ከዚያ ማዕበል ለመዳን ነው የሚፈጥኑት ወገኖቼ። ከዚህ ማዕበል ለመዳን ዘውትር ወደ ቤተ እግዚአብሔር ትገሰግሳላችሁ ወይ? ጠባ ለኪዳን መሸለ ቁርባን ትመጣላችሁ ወይ? ነው ወይስ ዛሬ በዓል ስለሆነ ነው የተሰበሰባችሁት? የሁል ጊዜ ስራችሁ ጸሎት ነው፣ ትጋደላላችሁ። መቅዘፊያው እኮ ጸሎት ነው። የሁል ጊዜ ስራችሁ የእግዚአብሔርን ቃል መስማት ነው። መቅዘፍ ማለት እኮ እሱ ነው ወገኖች። የሁል ጊዜ ስራችሁ ጾም መጾም፣ ጸሎት መጸለይ፣ ስግደት ነው፣ መንፈሳዊ ህይወት ነው። መቅዘፍ ማለት እኮ እሱ ነው። ነው ወይስ እዚህ ባህር ላይ መቆየት ነው የምትፈልጉት? እዚህ ማዕበሉ ላይ ቆይታችሁ መሞት ነው የምትፈልጉት? መስጠም ነው የምትፈልጉት? መካድ ነው የምትፈልጉት? መርከስ ነው የምትፈልጉት? ከክርስቶስ መለየት፣ ከወደባችሁ ወጣችሁ መስጠት፣ ወደ ጥልቅ መጣል ነው የምትፈልጉት? አያችሁ፣ ለዚህ እኮ ነው የምንሞተው። ወደባችን ሄደን ለማረፍ ነው። ወደባችን ሄደን የክርስቶስ እጆች ናቸው። ሌላ ምን ማረፍ ያለን ወገኖቼ? ሌላ ምን ማረፍ ያለን ነው? እዚህ መቅረት ነው የምትፈልጉት? ነው እዚህ መቅረት ነው የምትፈልጉት? ነው መረሳት ነው የምትፈልጉት? እስኪ አንድ ሁለት ነገር ልበልና ሰዓቱ ለካ ሄዷል፣ ይቅርታ አድርጉልኝ። ነው እዚህ መረሳት ነው የምትፈልጉት? ነው እዚህ መቅረት ነው የምትፈልጉት? ነው እዚህ ተስማምቷችኋል? ነው ተመችቷችኋል? እውነት እንደምትነጋገሩት ይመችህ ይመችሽ እንደምትባባሉት ተመችቷችኋል? እዚሁ መቅረት ነው የምትፈልጉት? እስኪ አስቡት ወገኖቼ። የምንሞተው ለመነሳትና ሕያው ለመሆን ከሆነ ምን ያህል ወደዚህ ህይወት ለመግባት ራሳችሁን አዘጋጅታችኋል? ምን ያህል ታስባላችሁ? መዘመር ብቻ ነው ወይስ ደግሞ